ሻሎም እንኳን አደረሳችሁ እያልኩኝ የዛሬን ቲፍ እንዲህ በሚል ርዕስ እንማራለን። ከኔ ጋር አብራችሁን ቆዩኝ። ርዕሱም እንደዚህ ይላል፣ የሞት አለቃ በሚል ርዕስ እናውጃለን። ከኔ ጋር ስለምትቆዩ በጌታ ፍቅርም እወዳችኋለሁ። የሞት አለቃ ማለት ሞት እንደምታውቁት የስጋ መበስበስ ነው። የስጋ መበስበስ ማለት አንድን ነገር አሁን ፈፈር የሆነውን ነገር በውሃ ውስጥ ብንነክር ያ ነገር አቋሙን ይለውጣል ማለት ነው። ልክ ይበሰብሳል፣ ከደቂቃዎች በኋላ ይበሰብሳል። አቋሙን አንድ ነገር ሲቀይር ሲበሰብስ ያ ፈፈር ውሃ ውስጥ ከገባ በኋላ ወረቀት ነገር ማለት ነው። ውሃ ውስጥ ከገባ በኋላ ያ ውሃ ሆኖ እንደሚቀላቀል ከውሃ ጋር ውሃ እንደሚሆን ልክ እንደዛ ነው። መበስበስ ማለት እንደዛ ነው። በሲኦል መቅረት ሞት ማለት በሲኦል መቅረት ማለት ነው። በሲኦል ማለት ሲኦል ማለት ያው ጥፋት ነው። ጥፋትና ህይወት እንዳለ ሁለት ነገር አለ። ባይዘወኛ ብናውቅም ሁለት ነገር አለ። ከዚህ ደግሞ ህይወትና ጥፋት ነው። ሲኦል ስንል ጥፋት ነው እና ይሄ ጥፋት የጥፋት አለቃ የሞት አለቃ ማለት ደግሞ አለቃ ማለት ባለስልጣን ማለት ነው። ባለስልጣን ወይንም ተቆጣጣሪ ማለት ነው። የሚቆጣጠር አንድን ነገር የሚቆጣጠር ራስ ማለት ነው። ራስ ይሄ የሲኦል ራስ ነው። የሞት አለቃ የሲኦል ራስ ነው። የሞት ራስ ነው። የመበስበስ ራስ ነው። የጥፋትም ራስ ነው። ይሄ ማን ነው ብትሉኝ ዛሬ ኢየሱስ ክርስቶስ ነውና ራስ የሆነውን ኢየሱስን የትንሣኤውን ንጉስ፣ የትንሣኤውን አለቃ፣ የትንሣኤውን ባለስልጣን የሆነውን ኢየሱስን ሐዋርያት ወጥተው የሱን ትንሣኤ ሲሰብኩ ታላቅ ምን ነበረባቸው ይላል? ታላቅ ጸጋ ነበረባቸው ይላል። ያንን የኢየሱስ ክርስቶስን ሞቱና ትንሣኤውን ወጥተው ሰበኩ። በዛን ጊዜ ታላቅ ጸጋ በእነሱ ላይ ነበረ ይላል። ኢየሱስ ጌታ ነው። ዛሬ የሚለው አንድ ነገር አለኝና ይሄ የሞት አለቃ የሞት ዋና የሆነ ኢየሱስ ክርስቶስ በመጀመሪያ ነቢያት አፍ የተነገረ ሞቶ እንደሚነሳ ሞቶ ደግሞ ህያው እንደሚሆን እንደማይበሰብስ እንደማይቀር አለቃ እኮ ነው ኢየሱስ ክርስቶስ። ይሄንን ስናገር የሞት ብቻ ሳይሆን የህይወትም አለቃ ነው። ህይወትን ይሰጣል ይላል። አንድ ቃል ስናገር የህይወትን ይሰጣል ይላል። ደግሞ እንደዚህ ይላል በወንጌላት ላይ ሲናገር እንደዚህ ይላል፣ ኃላፊነቱም በምን ላይ ነበር ይላል? በጫንቃው ላይ ነበር ይላል። ኃላፊነቱም በጫንቃው ላይ ነው። በምን ላይ? በጫንቃው ላይ። ያ ማለት በዓለም ላይ በእኛ ህይወት ላይ ያ ማለት የሱ ታላቅነት የእርሱ ስልጣን እርሱ ሁሉን እንደሚችል ሞቶ መነሳትን ቀድሞ ያቃላል። ትንቢት ተንብዮአል። እነዛ ሰደቃውያን ሞትና ትንሣኤ የለም መላእክትም የለም ይላሉ፣ መናፍስትም የለም ለሚሉ ለነሱ አሁን በዚህ በኩል ኢየሱስ ክርስቶስ ደግሞ ሲመልስ አሁን በዚህ በኩል ሞትና ትንሣኤ አለ ተብሎ ሲሰበክ እናንተ ደግሞ ሞትና ትንሣኤ የለም የምትሉ በምን አይነት ነው ብሎ ከነሱ ጋር ከሰደቃውያን ጋር ሲከራከር ነበር። እነሱ ምን ይላሉ? ሞትና ትንሣኤ በፊት ሆኖ አልፏል ይላሉ። ዛሬ የሚለው ነገር አለኝ። ኢየሱስ ጌታ ነው። ይሄ የአለቃ የሆነ የሞት አለቃ፣ የሲኦል አለቃ፣ የጥፋት አለቃ፣ የመጥፋት አለቃ እርሱ ህይወትን የሚሰጥ እርሱ ራስ የሆነ ኢየሱስ ጌታ ነው። ሃሌሉያ። እና በሐዋርያት ሥራ 4:33 ላይ እንደዚህ ይላል ደግሞ ሞትና ትንሣኤ እኔ ነኝ ይላል። ህይወትና ሞት ደግሞ በእኔ ነው ይላል።
እና ህይወትን የሚሰጥ ሞትንም ሁለቱንም ፍርድን የሚያደርግ ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው። ዛሬ የማውጀው አንድ ነገር አለኝ። እርሱ ቀድሞ በነቢያት አፍ የተነገረ ሞቶ እንደሚነሳ ከሲኦል ከጉድጓድ እንደዚህ ይላል። ደግሞ በአንድ ቦታ ሲናገር የቀድሞ ቦታ የሐዋርያት ሥራ 4:33 ላይ ያነበብኩላችሁ ሌላ ቦታ ያለ ቃል ነው። በ4:33 ላይ ያለው ደግሞ እንደዚህ ይላል ሞተ ይላል። ከዛ ሞቶ ስጋውም በሲኦሉ አልቀረችም፣ ነፍሱም በሲኦሉ አልቀረችም። ስጋም ደግሞ